በኩል መምጣት ስላቃታቸው ሱፍ ለብሰው በወንጌል በኩል መጡ። ጌታ ላንተ ገልጦልኛል ይላል። ስላንተ ገልጦልኛል ይላል። ደግሞ የጅል ማዕት ተሰብስበው እንዲሁ ምን እንደሚያደርጉ እኮ ነው። እናንተን የመሰላችሁ ቆራጥ ክርስቲያኖች ባላችሁበት፣ የሁሉ ሊቃውንት ባለበት ችን የመሰለች ሀገር የአሕዛብና የአሕዛብ መፎከሪያ የመናፍቃን መዝለያ ስትሆን የእኛ የራሳችን የውስጥ ድክመት የአሁኗ ጓደኛ ይለዋል። ጌታ ሰው ይለዋል። የአሁኗ ጓደኛ ከአሜሪካ ነው የምትመጣው፣ የጌታ ሰው ከጅጋ ነው የምትመጣው ይለዋል። የእኛን ጸበል ውሃ ነው እያሏቸው እነሱ ሀይላንድ ሲሸጡላቸው ከዚህ በላይ ምስኪን ህዝብ አለው። ጣና ዙሪያ 29 ገዳም ያለበት ምድር ላይ ተፈጥረህ አንድ ነጫጭባ ከረባት አስሮ መስቀል አደባባይ መጥቶ ዘራፍ ሲልብህ ከዚህ ወዲያ ለአንተ ነው እንጂ የሚለቀሰው ለማን ይለቀሳል? ድምፅ ማጉያ ቅዳሴ እየሰማችሁ እቤት ለምትተኙ ሰዎች እቤት ጥሉኝና የተዋህዶን ድምፅ ሰው ቅዳሴ እየተቀደሰ ፊልም እያያችሁ ቤት የምትተኙ ሰዎች ሆሳዕና በደማቁ አመስግኑት እግዚአብሔርን። በእውነት ለዚህ ያደረሰን እንጦጦ ማርያም ስንመጣ ይልቁንም ደግሞ የሆሳዕና በዓልን ስናይ ደብረ ዘይት ትዝ ይለናል፣ የተፋጀ ትዝ ይለናል። እግዚአብሔር አምላካችን ደቀ መዛሙርቱን ጴጥሮስንና ሊቀ ሐዋርያት ጴጥሮስንና ዮሐንስን ሁሩ ሀገር ዘቅድሜክሙ ወትሬክሙ በደቂቀ ሥርተ ምስለዋላ ብሎ ደቀ መዛሙርቱን ወደፊት ወዳለ መንደር ሂዱና የታሰረች አህያ ከነውርንጭላዋ ታገኛላችሁና ፈታችሁ አምጡልኝ ብሎ ደቀ መዛሙርቱን ያዘዘበት ቦታ ትዝ ይለናል። በውደቱ ላይ ብዙ ትርኢት አይተናል፣ ብዙ ትዕይንት አይተናል። ስለዚህ ያ ታሪክ ያንን ያየን ያክል በተግባር የምናይበት እንዲሁ ዝም ብለን የምንናገረው ብቻ ሳይሆን ሊቃውንቱ ያሳዩን፣ ካህናቱ ያሳዩን ይህንን ነውና አሁንም ሊቃውንቱ ሲመጡ እዚህ ጋር የምናየው ይህንን ስለሆነ ሁላችሁም ለዚህ ያበቃንን እግዚአብሔርን እያመሰገን አሁን ካህናቱ እየመጡ ነው። በእልልታ ቦታቸውን እየያዙ ነውና በእልልታ እግዚአብሔርን እያመሰገናችሁ በማያቋርጥ እስትንፋስ እግዚአብሔርን አመስግኑት። እግዚአብሔር ይመስገን በቸርነቱ አምና እዚህ መጥተን እዚህ ደርሰን ይህንን ልዩ ታሪክ አይተን ሂደን ለዓመቱ አድርሰን እግዚአብሔር ሆይ መምህራን የእንጦጦ ማርያም የእንጦጦ
ይዛሉ። እግዚአብሔርን አሁን እያመሰገናችሁ ሁላችሁ በቀኝና በግራ ያላችሁ እግዚአብሔር ይመስገን ለዚህ ያበቃን። እግዚአብሔር ሁሉን ነገር በስርዓት ስርዓተ ቤተ ክርስቲያናችን የምታሳየው የምታስተምረው በተግባር ነው። ክርስቶስ ያስተማረውን ያሳየንን ሊቃውንቱ አሁን ሁለቱ ቦታቸውን ይዘዋል፣ ይቀጥላሉ። ሁለት እየሆኑ ይሄዳሉ። ሁሉም እዚህ ያሉት ሊቃውንት በዚህ መንገድ ይሄዳሉ። ከዚያ ደግሞ በዜማ እየተቀባበሉ ከዚህ ያዜማሉ፣ እዚያ እየተቀበሉ እየሰገዱ ይመጣሉ። ስለዚህ ይህ ስነ ስርዓት ያለው እዚህ ርዕሰ አድባራት እንጦጦ መንበረ ፀሐይ ቅድስት ማርያም ቤተ ክርስቲያን ነው። ደስ አይላችሁም? ይመናል። አመስግኑት እግዚአብሔርን። የምትገቡም ያላችሁም ሁላችሁም እግዚአብሔርን አመስግኑ። ሊቃውንቱ ሌሊትም ሙሉ በማያቋርጥ እስትንፋስ እግዚአብሔርን ሲያመሰግኑ ነው ያደሩ። ካህናቱ በቤተ መቅደሱ ቅዱስ 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 እያሉ እንደ መላእክት የማያቋርጥ ምስጋና ሲያመሰግኑ ነው ያደሩት። ይህ የምስጋና ቦታ ነውና በእልልታ አመስግኑላቸው። አሁንም ለሊቃውንቱ እግዚአብሔር ይመስገን። እናመሰግነዋለን እግዚአብሔርን ለዚህ ያበቃንን ለዚህ ያደረሰንን ጾሙን ጾመን እዚህ ሆሳዕና በዓል ያደረሰን እግዚአብሔር ስለሆነ በቸርነቱ ጀምረን ለዚህ ያደርሶናል። አሁንም ለዛሬ ሳምንት ለበዓሉ የሚያደርሰን ለትንሣኤ በዓል የሚያደርሰን ለስቅለቱ በዓል የሚያደርሰን እግዚአብሔር ነውና እግዚአብሔርን እያመሰገን በእልልታ አመስግኑት። እግዚአብሔርን አመስግኑ ምእመናን። ቦታቸውን እየያዙ ነው ሊቃውንቱ። ይኸው ታምኑ በበይናቲክሙ የሚለውን እርስ በርሳችሁ ሰላም ተባባሉ የሚለውን ሰላም እንዲሁ እያሳዩ ነውና እየሄዱ ቦታ ሲይዙ እንዲሁ ሰላምን ያሳያሉ። እግዚአብሔር አምላካችን የሰላም አምላክ ነው። የጠራን እግዚአብሔር ይመስገን። የሰበሰበን እግዚአብሔር ይመስገን። የሊቃውንቱ አባት የአባቶቻችን አምላክ የቅዱሳን አምላክ የጻድቃን አምላክ እግዚአብሔር ይመስገን። ስለዚህ እግዚአብሔርን እያመሰገን
በእዋል ኢየሩሳሌም ቦአ በክብር ኢየሩሳሌም ቦአ በክብር ኢየሩሳሌም ቦአ በክብር Rosa
አመስግነን ከነዛ ከቢታንያ ድንጋዮች እንዳናንስ ከሕፃናቱም እንዳናንስ አመስግነን የዛሬውን ቀን እንሰናበትና ለትንሣኤው እንዲያበቃን ለምነነው ነው የምንሄደው። በዚህ በተራራማው ስፍራ በጀግኖቹ ቦታ ያሰባሰበን አምላክ ክብርና ምስጋና ይግባው። ጉባኤው አንድ እንዲሆን እስቲ በስመ አብ እንበሉላችንም። እስቲ በስመ አብ በስመ አብ ይሄ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ወአምላከ ቅዱሳን ለዘአብጽሐነ እስከ ዛቲ ሰዓት። ብዙዎች በሞት በጭንቀትና በችግር ሲቀሩ በበዛ ምሕረቱ ውሳጣዊ ማንነታችንን ሳይመራመረን ጀግኖቹ በሃይማኖት የጸኑት ሀገር የመሩት ልባቸውና እውቀታቸው ለሀገርና ለትውልድ የቆመ በአባቶቻችን አምላክ በታላላቆቹ በዚች ሰማይና ምድር ምስክር ለምትሆን በመንበረ ፀሐይ በመንበረ መንግሥት እንጦጦ ማርያም በታላቁ ንጉሥ በምኒልክ አደባባይ በሊቃውንቱ በካህናቱ ታሪክን ከነክብሩ ባሻገሩልን በዚህ ትላልቅ ሰዎች በኖሩበት ባሉበት በዚህ ሰገነት ላይ ያቆመን አምላክ ክብርና ምስጋና ይግባው። ክቡር መላከ ፀሐይ ቆሞስ አባ ዕንቁ ሥላሴ የዚህ ታላቅ ቦታ ዋና አስተዳዳሪ፣ ለቤተ ክርስቲያናችን ልዩ ምልክት እጅግ የምናከብሮት የምንወዶት ቅዳሴውን የመሩልን መላከ ገነት ቆሞስ አባ ወልደ ጊዮርጊስ ኃይለ ጊዮርጊስ የቤተል ቅድስት ሥላሴ መንበረ ጸባዖት ቅድስት ሥላሴ ቤተ ክርስቲያን ዋና አስተዳዳሪ ናቸው። የወንጌል አባት እርሊ ኤንድ ሞርኒንግ ነው የመጣሁት፣ በሌሊት ነው የመጣሁት። ግን ብርዱ እንደምታዩት ቁጭ በሉ ቡና ይፈላላችሁ ነው የሚለው። እኔ አገልጋይ ተብዬ ብርዱን ብፈራ፣ ምእመናን ግን በሚያስደንቅ ሁኔታ ከሚያምረው ሰገነት ላይ ወርዳችሁ በሌሊት መጣችሁ የከበባችኋት ድንግል ማርያም ሕይወታችሁን ኑሯችሁን በሰላምና በጤና ትክበብላችሁ፣ ሰላማችሁን ታብዛላችሁ። ጠዋትም እንዲሁ መጣችሁ ቤቷን የሞላችሁላት እመቤታችን ኑሯችሁን ሰላማችሁን ታብዛላችሁ። አበው ካህናት፣ አባቶቼ፣ ሊቃውንት፣ የዚሁ የቅዱስ ቦታ ዋና ጸሐፊ ክቡር መላከ ፀሐይ ደስታ የሀገረ ስብከታችን የካህናት ክፍል፣ ክቡራን የሀገረ ስብከቱ የየአድባራቱ የገዳማት አስተዳዳሪዎች፣ የሰንበት ትምህርት ቤት ወጣቶች፣ ቁርጠኛ የተዋህዶ ልጆች በዛሬ ቀን ተራራውን ገፍታችሁ ሲሆን በመኪና ሳይሆን በእግር ይህንን ልብ ቀጥ የሚያደርገውን ተራራ እመቤታችን ቀጥ ሰላም አደርጋላችሁ የተሰበሰባችሁ የተዋህዶ ልጆች በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ? ምስጋና የዛሬ ቀን የምስጋና ቀን ነው። ለቀቅ አርጉና ራሳችሁን ጣል አርጉ። ራሳችሁን በእግዚአብሔር ፊት መቆማችሁን እንደው ሰው ራሱን የሚጥለው ባለስልጣን ሲያይ፣ ሰው ራሱን መጣል ያለበት ኢየሱስ ክርስቶስ ፊት ነው። ሞባይላችሁን ኪሳችሁን ጠብቁ፣ ቦርሳችሁን ያዙ፣ ሕይወታችሁን ለእግዚአብሔር አሳልፉና ስጡ። ዘአንቀጽ እንተ እግዚአብሔር ጻድቃን ይበውዑ ውስቴታ። ይህች እግዚአብሔር ደጅ ናት። በቃ የትም ሰላም የማናገኘውን የትም ፍቅር የማናገኘውን ሰላምና ፍቅር የምናገኝባት ቦታ ናትና ራሳችሁን ጣል አድርጉና እግዚአብሔር ሆይ አንተ ደግ አባት፣ አንተ መሐሪ አምላክ፣ ዓለምን ልታድን፣ ዓለምን ልትምር፣ ዓለምን በይቅርታ ልትጎበኝ እነሆ ከቤተ ፋጌ ከደብረ ዘይት ተራራ ፊት ለፊት ግርጌ የተመሳቀለ ቦታ ላይ ሰው ለስልጣን፣ ሰው ላሸሸ ገዳሜ፣ ሰው ከተማ ለማየት፣ ሰው ለማጌጥ፣ ሰው ለመብላት ለመጠጣት ወደ ከተማ ይገባል። አንተ የሕይወት ቤዛ፣ አንተ የሕይወት መድህን፣ ለእኔ ልትሞትልኝ፣ ለእኔ ሥጋህን ልትቆርስ፣ ለእኔ ደምህን ልታፈስ፣ እኔን እንደገና ልታድነኝ፣ ዳግም ልትወልደኝ ወደ ኢየሩሳሌም የገባህ አባት ሆይ እኔ ዛሬ በዚህ በቤተ መቅደስ ቆሜ ያን ውለታህን አስባለሁ። ዛሬ ውለታ የሚታሰብበት ቀን፣ ዛሬ የዳኑ ክርስቲያኖች ላዳናቸው ኢየሱስ ዋጋ የሚከፈልበት ቀን ነው። እንደዚሁ በዘንባባ ጊጦ በእልልታና በከበሮ ድልቅ ድልቅ የሚታሰብ ቀን አይደለም። ዛሬ ከ33 ዓመት ከ3 ዓመት ከ3 ወር የወንጌል አገልግሎት በኋላ ኢየሱስ ክርስቶስ ለሞት ለፍቅር ሞት ራሱን አሳልፎ ሊሰጥ ወደ ኢየሩሳሌም የገባበት ቀን ነው። ይህንን ቀን ማሰብ ትተህ አንተ ቁልቁል ተንደርድረህ ልትወርድ ትሄዳለህ።
ይህንን ቀን ያላሰበ ሰው ቅዱስ ጳውሎስ በሮሜ መልእክቱ በምዕራፍ 6 ከቁጥር 3 ላይ ድምፃችሁን ልስማ፣ ቃሉን ስትናገሩ በረከት ነው ይገኛል። ራሳችሁን ጣል አድርጉ ያልኳችሁ ለዚህ ነው። አገልጋይ ተገልጋይ ክርስቲያን ሆኖ ደንደስ አሳብጦ መቆም አይቻል። ራስን ጣል። ጌታ ሆይ እባክህ ማረኝ፣ እባክህ ጎብኘኝ፣ እባክህ ተመልከተኝ። እኔ የማልችለው አንተ የምትችለው ብዙ ጉዳይ አለኝ። ጉዳይ ስላለን ነው ሁላችንም የመጣ ነው። እሱ ደግ አምላክ በሕዝቡ መካከል የምናነባውን እንባ ተመልክቶ በበረከት እንድንወርድ ከዚህ ተራራ ላይ መልካም ፈቃዱ ይሆንልን። እንዲህ ይላል መጽሐፍ፣ ድምፃችሁ ይሰማ። አርባውን ጾም የጾማችሁ ጾሙን በግብር ይውጣ ሳይሆን በማስቀደስ የጾማችሁ ጾሙን ደረሰ ምስር ዘለለብን ጎመን አይናችን አጠፋችን በመበሳጨት ሳይሆን ምን አለ የጾም ቢጨምር እያላችሁ የጾማችሁ አንደበታችሁን ለቀቅ አድርጋችሁ ይህንን ቃል ትናገራላችሁ። ወገኖቻችን ዛሬ እኔ እናንተን ልሰብክ አይደለም፣ የተሰበካችሁ ናችሁ። ግን ኦብሊጌሽን ያስፈልገዋል። ያለንበት ዘመን በጣም የሚያሳፍር ዘመን፣ አስቸጋሪ ዘመን። እናንተን የመሰላችሁ ቆራጥ ክርስቲያኖች ባላችሁበት፣ የሁሉ ሊቃውንት ባለበት ችን የመሰለች ሀገር የአሕዛብና የአሕዛብ መፎከሪያ የመናፍቃን መዝለያ ስትሆን የእኛ የራሳችን የውስጥ ድክመት ነው። ይህ ድክመት የሚመጣው ደግሞ እንደዚህ ባለ አገልግሎት አብረን ስለማንቆም ነው። ስለዚህ በመስቀል ላይ ለቆመው ክርስቶስ 30 ደቂቃ መቆም አቅቷችሁ ሀሳባችሁ የሚበታተን ሰዎች ራሳችሁ በጥያቄ ምልክት ውስጥ ራሳችሁን እዩ። ቅዱስ ጳውሎስ እንዲህ አለ፣ ድምፃችሁን ልስማ። ሞቱን በሚመስል ሞት ብሎ ያንሳል። ሞቱን በሚመስል ሞት ከእሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ከእርሱ ጋር አንድ እንሆናለን። በቃ ትንሣኤው ኢየሱስ ጌታ ነው የሚለውን ፓወር ለማግኘት ጾሙን መጾም ያስፈልጋል፣ ግዴታ ነው። በሞቱ ያልተባበረ ክርስቲያን፣ በስቃዩ ያልተባበረ ክርስቲያን፣ በሕማሙ ያልተባበረ ክርስቲያን የፋሲካ ዕለት የዶሮና የእንቁላል ጋጋታ ሳይሆን ክርስትናው ሕይወት የሚኖረው ሞቱን ስናስብ። ይህን ሞቱን ስናስብ ደግሞ የመጀመሪያዋ ቀን ሆሳዕና ናት። ሆሳዕና ማለት አሁን አድን ማለት ነው። አሁን ፈውስ ማለት ነው። አሁን ምሕረት ስጥ ማለት ነው። አሁን ይቅርታህን ላክ ማለት ነው። አራቱም ወንጌላውያን በስምምነት ተባብረው ተጻጽፈውታል። ስለ ሆሳዕና አራቱም ጽፈዋል። ከአራቱ የአንደኛው ግን መራራ ነው። መራራውን አንስተን ነው የምንነጋገረው። ገልጾት ጽፎታል። ወደ ኢየሩሳሌም ሲገባ ክርስቶስ አለቀሰ ብሎ ተናግሯል። የድሆችን እንባ የሚያብሰው፣ የገመምተኞችን እንባ የሚያብሰው፣ ኃጢአተኞችን በምሕረት በይቅርታ የሚያኖረው ጌታ አለቀሰ ብሎ ደግሞ ቅዱስ ሉቃስ ጽፎለታል። ኢየሱስ ክርስቶስ ባለቀሰባት በዛች ከተማ ላይ እነሆ ርኅራኄውን ገልጿል። ወደዳችሁም ጠላችሁም መቼም አይሳቅልንም፣ ሊለቀስልን የሚገባ ለእኛ ነው። ለአፍጋኒስታን ብቻ አይደለም የሚለቀሰው፣ ለኢራቅና ለኢራን ብቻ አይደለም፣ ለፍልስጤም አይደለም የሚለቀሰው። ታሪካችን እየተበላሸ ላለ፣ ዋናችንን እየተቀማን ላለን፣ በቁመና ሰው ሕይወቱ እንዲጠፋ ለተወሰነብን ለእኛ፣ ጆሮ ጭው የሚያደርግ ነገር ለምንሰማ ለእኛ ክርስቶስ ዛሬም ያለቅሳል፣ ዛሬም ያነባል። ንስሐ በማንገባ ዛሬም ያነባል። ሥጋው ደግሞ በማንቀበል ዛሬም ያነባል። የሰው ደም ባለብን ሰዎች ዛሬም ያነባል። መንፈሳዊ ሕይወት ለሌለን ሰዎች ዛሬም ያነባል። ቅዱሱ ማቴዎስ በምዕራፍ 21 ከቁጥር 1 ጀምሮ፣ ቅዱስ ማርቆስ ምዕራፍ 11 ከቁጥር 11 ጀምሮ፣ ቅዱስ ሉቃስ ምዕራፍ 19 ከቁጥር 19 ጀምሮ፣ ቅዱስ ዮሐንስ ከምዕራፍ 12 እስከ ምዕራፍ ቁጥር 12 ጀምሮ ስለ ኢየሱስ ክርስቶስ ከቤተ ፋጌ በደብረ ዘይት ተራራ ፊት ለፊት እኔ እኮ ምእመናን እማምላክን እንደው እኮ በጣም የሚያስደስተው ይበዛል፣ ግን ይታዘንብናል። ለምንድነው የሚታዘንብን ብዬ ሳስብ ዘመናት የተሻገረ በደም የተከፈለ ዋጋ ታሪክና እውነት ይዘን እውነት የኢትዮጵያ ሕዝብ ይሄ ቅዱስ ሕዝብ ኢየሱስን ሳያቀርቶ ነው የግራዚያን የሞቶሎሚ ያንን ቅዱስ ሕዝብ እስራኤላውያንን የሰው ሥጋ የሰው ልጅ በሕይወት ጉድጓድ
ጉድጓድ ውስጥ ያቃጠለ የሂትለር የልጅ ልጅ መስቀል አደባባይ ላይ መጥቶ ኢየሱስ ጌታ ነው ሲባል የኢትዮጵያ ሕዝብ አሜን ብሎ ወደ ቤት ይገባል። ይሄ አይከብደንም? ይሄ አያሳስበንም? እቺ ደብር አትፈርድም? እዚህ ቤተክርስቲያን ላይ የተጻፈ ታሪክ አይፈርድም? ታቦት ተሸክመው ጣሊያንን ድል አደረጉት። አልቻለም። በሰማይ በሚበር ጀት በምድር በሚሽከረከር ታንክ ኢትዮጵያውያንን መማረክ ስላልቻለ ዛሬም ቂመኛ ነው። ዛሬም ጣሊያን ቂመኛ ነው። ዛሬም ጀርመን ቂመኛ ነው። እኛ ብንረሳው፣ እኛ በእነሱ እርዳታ ክብራችንን ብንተው እነሱ ማንነታቸውን አይረሱም። ስለዚህ በየት በኩል መጡ? በጦርነት በኩል መምጣት ስላቃታቸው ሱፍ ለብሰው በወንጌል በኩል መጡ። በዚህኛው በኩል አስከነዱ። ሞልተን የቅድስናውን አደባባይ ሞልተን አጨበጨብንላቸው። ታዲያ የተዋህዶ ልጅ ዛሬ ላይ ስለ ሆሳዕና ሲነገር እንግዳ ወንጌል ይሰበካል ብዬ አላስብም። ስለዚህ ያለንበትን ነገር እንዲሰብሰብ ስንል መወያየት አለብን፣ ማወቅ አለብን። ትውልዱ ወዴት እየሄደ ነው? ታሪካችን ላይ ምን እየተሰራ ነው ልንል ይገባል። ይሄ የሚሆነው እናንተ ከዚህ የሚሰጠውን መልእክት ስትሰሙ፣ እኛ የእናንተን ሀሳብ ስናሟላ፣ ወንጌሉን ስንሰብክ። ኢየሱስም ነው ከደቀ መዛሙርቱ ሁለቱን ላከ። ምዕራፍና ቁጥሩን ስለነገርኳችሁ እቤት ስትገቡ መንፈሳውያን፣ ዘመናዊ መንፈሳውያን ሁኑ። እቤት ስትገቡ ነገ ሕማማቱን ተቀላቀሉት። እነዚህ አራት ምዕራፎች ልጆቻችሁን ምሳ ላይ ቁጭ አድርጉና እስቲ የማቴዎስ ወንጌል ምዕራፍ 21 አንብበው በሏቸው። ዛሬ ተቀላቀሉት። የመከራውን ቀን ሞቱን በሚመስል ሞት ከክርስቶስ ጋር አንድ እንሁን። ዘመናዊነቱ አይዋጠን። አትብሉ አልተባለም፣ አትጠጡ አልተባለም፣ አትዘምሩ፣ አትነግዱ፣ አትስሩ፣ አታጊጡ አልተባለም። ሃይማኖቱን ግን ቆንጨጭ አድርጋችሁ ያዙት። በእኛ ዘመን እንዴት አድርገን ነው ትውልዱ የምናስተላልፈው? ምን እየሰራ ነው? ብዙ ብርቶች አሉ፣ ግን ጥቂቶች ናቸው ብርቶች። ስለዚህ በሃይማኖት ጉዳይ ላይ በዚህ ዘመን ላይ የምንደራደር ከሆነ እንደውም ማምላክን ይሄን ቦታ ከተመሰረተበት አንስቶ እስካሁን እንደው ሳላመሰግናቸው ወደ ወንጌል የገባሁኝ እንደው በጽናት ይሄን ቦታ በክብር ላቆዩ እስካሁን ላሉት አባቶቻችን መጀመሪያ አምላካችሁን ከፍ አድርጉና አመስግኑልኝ። መጀመሪያ ይሄ ክብር የሚገኘው አክባሪው ሲኖር ነው። ክብር ታሪክ የሚገኘው ታሪክ ጠባቂ ትውልድ ሲኖር ነው። ታሪክን እያወጣ እየሸጠ የሚበላ ትውልድ ካለ ትውልድ ታሪክን ሊያገኝ ሊወርስ አይችልም። ኢየሱስም ከደቀ መዛሙርቱ ሁለቱን ተባካችሁ ሂዱና በመንደር የታሰረ አህያ ታገኛላችሁ ከነ ውርንጫው፣ ማንም ያልተቀመጠበት። ድምፃቸውን ልስማ። ማንም በሉ እስቲ። ያልተቀመጠበት። የተዋህዶ ልጅ ማንም ሊጨፍርበት አይገባም። የተዋህዶ ልጅ ማንም ሊጎትቶ አይገባም። የተዋህዶ ልጅ ማንም ሊቀልድበት አይገባም። በተዋህዶ ልጅ አይምሮ፣ በተዋህዶ ልጅ ልብ ውስጥ ሌላ ርኩሰት ሊፋንንበት አይገባም። ዘረኝነት፣ ጥላቻ፣ ሐሜት፣ ዝሙት፣ ስካር በእኛ ልብ ውስጥ ሊፋንንብን፣ ሊቀመጥብን፣ ልንፈቅድለት አይገባም። ማንም ያልተቀመጠባትን ውርንጫ ከነ አህያዋ ታገኛላችሁ አምጡ አላቸው። እንደዚህ አይነት ጥያቄ አለ። ማን ለምን ያስፈልጋል ብለው ቢጠይቋችሁ ድምፃቸውን ልስማ። ጌታቸው በሏ። ኧረ በማርያም ጌታቸው የፈጠራቸው ይፈልጋቸዋል። ምንም አይነት ሰዎች ብንሆን፣ ሰዎች ባይፈልጉን፣ ኃጢአታችን አደባባይ ቢወጣ፣ በደላችን በድብቅ ልባችንን ቢከብደው፣ ማንም ባይፈልገን እግዚአብሔር ይፈልገናል። ክብርና ምስጋና ለስሙ ይሁን። እግዚአብሔር ይፈልገናል። እግዚአብሔር ይፈልገናል። የዛሬው ትምህርት ይሄ ነው። አንደኛው ምንም ብንሆን፣ በደለኞች ብንሆን፣ ኃጢአተኞች ብንሆን፣ ኃጢአታችንን ሰዎች ተሰብስበው የሚያወሩት ቢሆን እኛ አምላካችን ይፈልገናል። ጌታችን ይፈልገናል። ቤተልሔም የተወለደው እኔን ፍለጋ ነው ብለህ እመን። ጾምን የቀደሰልኝ እኔን ሊፈልግ ነው ብለህ እመን። መጻጉዕን የፈወሰው በመጻጉዕ በኩል እኔን ሊፈውሰኝ ነው። ምኩራብ ገብቶ ገዥና ሻጭን ገርፎ ያስወጣው እኔን ሊያጸናኝ ነው የሚል እምነት ይኑር። ገሃደ ይመጽእ ተብሎ የተነገረለት በግልጽ የሚመጣው ከእሱ ጋር ያኖረኝ ነው። ይፈልገኛል። እግዚአብሔር ይፈልገናል። ሰዎች ላይፈልጉን ይችላሉ። በተለይ አድራባዮች፣ ውሸታሞች ላይፈልጉን ይችላሉ።
በኃጢአት ከነሱ ጋር የማንተባበር ሰዎች ኖ ምንም ከሆነ አንፈለግም። እግዚአብሔር ግን ይፈልገናል። ቀማኞች፣ አስመሳዮች፣ አደርባዮች፣ ጉቦኞች እነዚህ ባይፈልጉን እሱ እግዚአብሔር ይፈልገናል። ትናንትና ያሳለፍነው ኒቆዲሞስን አስታወሳችሁት? የዮሐንስ ወንጌል ምዕራፍ 7 ቁጥር 42 ላይ ይሄ ከኢየሱስ ጋር መሆን የሚፈልግ ነው ብለው ፈሪሳውያን ሲያስወጡት ከእናንተ ከአደርባዮች ጋር ባለስልጣን ሆኜ የማልጠቅም ባለሀብት ሆኜ የማልጠቅም ምሁር ሆኜ ከእናንተ ጋር ከምኖር ብሎ ኒቆዲሞስ ከፈሪሳውያን ሸንጎ ጥሎ ወጥቷል። በኢየሱስ ላይ አልፈርድም ብሎ ጥለውታል። ኃጢአት እንስራ ሲሉ እምቢ በል። ቢያንስ ለምንሰራው ኃጢአት ልክ ይኑረን። ኃጢአት መስራት ፍቃድ ባይኖረው ፍቱትና ጌታቸው ይፈልጋቸዋል አሉ። መጡ አህዮቹ። 16 ምዕራፍ ነው። ቤተፋጌ ማለት መስቀለኛ ቦታ ማለት ነው። ምግብ የሚገኝበት ቦታ ማለት ነው። ከቤተልሔም አቅራቢያ ነው፣ ዙሪያው ነው። ፊት ለፊቱ ያለው ግን ደብረ ዘይት ነው። ደብረ ዘይት ተራራ ደግሞ የክርስቶስ መኖሪያ ነው። እስቲ እግዚአብሔር ሆይ በሉ እስቲ የኔን ልብ የደብረ ዘይት ተራራ አድርግልኝ። ኢየሱስ ክርስቶስ 33 ዓመት ከዮሴፍ ቤት ከወጣ ሰዓት ጀምሮ ማታ የ5 ገበያ ሕዝብ ይዞት አይሄድም ነበር። ብቻውን ማታ ደብረ ዘይት ተራራ ላይ ነበር የሚያድረው። እግዚአብሔር ያደረበት ሰው በጎ ስራ ይሰራል። እግዚአብሔር ያደረበት ሰው ባልንጀራውን ለራሱ ይወዳል። እግዚአብሔር ያደረበት ሰው የቅድስና ስራ ይሰራል። ወገኖች የማመላክት አሁን ዘመኑ እንደምታዩት የተጨመረልን ዘመን እግዚአብሔርን የምናመሰግንበት ዘመን ብቻ የምንጣላበት ዘመን አይደለም። እኛ ገና ስለ ጦርነት እያቀነቀንን ያለነው። እኛ ገና ዘረኝነቱ ላይ ነው ያለነው። ጠንካራ የሆነ መንፈሳዊ የሆኑ እኮ ሚሊዮነሮች ናቸው እኮ ከተማ ውስጥ። መርካቶ እነሱ ናቸው፣ ፒያሳ እነሱ ናቸው፣ ሲኤምሲ እነሱ ናቸው፣ መቅደስ ስትመጡም እነሱ ናቸው። እንደዚህ አይነት ክርስቲያን ነው ቤተክርስቲያን ያስፈልጋል። ድሆች ሆነው ከቤተክርስቲያን የማይጠፉ ምስኪኖች ለሀገር የሚጸልዩም አሉ። እንደዚህ አይነት ምስኪኖች እንደዚህ አይነቱን ክርስቲያን ልንሆን ይገባል። እንደዚህ አይነት ቀን ስንመጣ ደግሞ ቢያንስ ጉልበታችን መንበርከክ፣ አይናችን ማልቀስ፣ እባክህን ሀገሪቷን ሰላም አድርጋት እባክህ። እንዴ እኛ እኮ እናንተ ሀገራዊ ድራማ የምንሰራ እኮ ምስኪን ሰዎች ነን። የሆነውን እውነት ደብቀን ያልሆነ ታሪክ የምንፈጥር ሰዎች እኮ ነው። እንዴ ልንጠነቀቅ ይገባል። ማምላክ 380 ምናምን ያለው የምክር ቤት ወንበር መሰለኝ እኔ ምክር ቤት ወንበሩ እና እኛ አንዱ ሰውዬ እኛ የመረጥነው ነው ያው እና ያው እንዳያችሁት ነው። ፕራይም ሚኒስትሩ ሪፖርት ሲያቀርቡ እሱ የስሜት ሕዋሳቱን ይነካካል። ስለዚህ የመረጥናቸው ሰዎች ሁላ ስለኛ ችግር አያወሩም ማለት ነው። ስለዚህ የእኛን ችግር የሚያውቀው እግዚአብሔር ነው። እሱ ጋር ስትመጣ ስለ ሀገር ችግር ተናገር። ሀቁ ይሄ ፈገግ ብለህ ላይክና ኮሜንት አድርገህ ብትሄድ በሀገር ላይ ነው የምትቀልለው። ተዋህዶ እምነትን ያዝ፣ ታሪክን ያዝ፣ እምነትን አጥብቀህ ያዝ። ጾም፣ ጸልይ። የዲያቆን ጓደኛ፣ የካህን ጓደኛ፣ የሰባኪ ጓደኛ ስለሆን መንግሥተ ሰማያት አይከፈትም። መንግሥተ ሰማያት የምትከፈትህ ንስሐ ገብተህ ቅዱስ ሥጋውን ክቡር ደሙን ስትቀበል ብቻ። ክርስቶስ እንደውም ቅዱስ ጳውሎስ ክርስቶስ ኢየሱስን በሉ እንጂ ክርስቶስ ኢየሱስን ልበሱት። ሐዋርያው ቅዱስ ዮሐንስ ነው። ወልበስዎ ለእግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ። ኢየሱስ ክርስቶስን ልበሱት፣ ሥጋውን ብሉ፣ ደሙን ጠጡ፣ ከእሱ ጋር ኑሩ። ሁሉ እንደሆነ ከንቱ የከንቱ ነው። ሉቃስ እንደዚህ ነው ያለው። ኢየሱስም ኢየሩሳሌምን ባያት ጊዜ አለቀሰላት። ድምፃችሁን ልስማ። ቢያድንሽስ ብሎ ሰላምሽ ዛሬ ነበር። ምንሽ ነበር? ሰላምሽ መቼ ነበረ? ዛሬ። የበረከት ከተማ፣ የሰላም ከተማ፣ ስሟን መሆን ያቃታት ከተማ ኢየሩሳሌም ማለት የሰላም ከተማ ማለት ነው። ኢትዮጵያ ማለት የጀግኖች ሀገር ናት። የታል ጀግንነት? ኢትዮጵያ ማለት እኮ ባህሏን ጠባቂ ናት። የታል ባህል? እንዴ ከዳሞት ተነስቶ ከዚህ ከአማራ ክልል ኢቲሳ ሀገረ ዞረሬ ደብረ ጽላልሽ ተነስቶ አማራ ክልል የምትሉትን የስራችሁን ይስጣችሁና ከለላችሁት ሀገሩን አማራ ክልል የምትሉትን ትግራይ የምትሉትን ኦሮሚያ የምትሉትን ዞሮ ዳሞት ወላይታ ሄዶ ዘንዶውን በክርስቶስ ስም የጣለውን የተክለ ሃይማኖትን ሀገር
አንተ ዘር ቆጥረህ እየተጋደልክበት አይደለም። ሀቁ ይሄ ያፈጠጠ እውነት ይሄ ነው። የተዋህዶ ልጅ ግን ኮስታራ መሆን አለበት። ታሪክ ቢበላሽ ይመለከታል። ታሪክ ቢበላሽ የልጆችህን የምትነግራቸው ነገር አይኖርም። አንተማ እየሄድክ ነው። አይቶ አለቀሰላት። የእነዜና ማርቆስ ሀገር ኢትዮጵያ ዛሬ ምን ላይ ያለችው? አንተ ጣና ደሴት እኮ 29 ገዳም ያለው ጣና ዙሪያ 29 ገዳም ያለበት ምድር ላይ ተፈጥረህ አንድ ነጫጭባ ከረባት አስሮ መስቀል አደባባይ መጥቶ ዘራፍ ሲልብህ ከዚህ ወዲያ ለአንተ ነው እንጂ የሚለቀሰው ለማን ይለቀሳል? አቆይ ደብረ ከርቤ የመስቀል ቦታ ብቻ ነው። ተራራው መስቀል የሆነበት ሀገር ላይ መጥቶ መስቀልን አየር ላይ የሚሳደብ ትውልድ ለዚህ ሀገር ካልተለቀሰ ለማን ሀገር ነው የሚለቀሰው? ሂድ ዳጋ እስጢፋኖስ ሰይጣን አጎንብሶ በመቼ የፈጨበት እነ ተክለ ሃይማኖት ሰይጣንን 40 የገረፉበት ገዳም ታሪክ ላይ ተወልደህ ነው ሰይጣን አንተ ላይ 666 ብሎ በሰፈር አንተ ክፍለ ከተማ ባለ ፎቅ ላይ አይደለም ህፃናት እየተመለመሉ ያሉት? ዘመናዊነት ይሄ ነው እንዴ? መማር ይሄ ነው እንዴ? መለወጥ ይሄ ነው እንዴ? በቁመና መሞት ነው እንዴ መለወጥ? ይለቀስላት ይገባል። አዎ ቀስ እያለች የማማሽ ለምትሄደው እጆቿን ወደ እግዚአብሔር ትዘረጋለች ተብላ ወንድሙ ላይ ሰይፍ የሚያስቀምጥ ትውልድ ለተፈጠረባት ለዚች ሀገር ነው የሚለቀሰው። እግዚአብሔር ውጫችንንም ውስጣችንንም ሰላም ያደርገልን። አሜን አትሉ? እዚህ እኮ አሁን የተሰበሰብነው አንጻራዊ ሰላም ላይ ስላለን ነው። በዚሁ እናስታውሳቸው። እግዚአብሔር ሆይ ሆይ በዚህ ሰዓት ከሞት ጋር ለሚፋጠጡ በመከራ ላሉ አንተ ደረስላቸው። በየትኛውም ጉዳይ ላሉ ማን ይድረስላቸው? እኛ እንኳን ለነሱ ለራሳችንም አንደርስም። ለማን እንደርሳለን? እኛ ለራሳችን መች ደረስን? አንዱ ሲጎነጥለው ጥለናል። ለምን አቆይ? ተወደዳችሁ የተዋህዶ ልጆች ሃይማኖታችሁን ጠብቁ። በዓል ጠብቃችሁ ቤተክርስቲያን መምጣት አቁሙ። ጠዋት ወደ ስራ ስትሄዱ ቤተክርስቲያን ደርሳችሁ፣ ማታ ስትመለሱ ቤተክርስቲያን ደርሳችሁ ተመለሱ። ይሄ ሁሉ ሰው የጸናው ከዛሬ 12 ዓመት በፊት በነበረው የማታ ጉባኤ ነው። አሁን ማታ ጉባኤ ሁሉም ትቷል። የላችሁም ቤተክርስቲያን የለንም ሁላችን። አሁን ቪአይፒ ጉባኤ ነው እየጠበቃችሁ ያላችሁት። ስህተት ነው እሱ። ማታና ጠዋት ተመላለሱ። ኪዳን አድርሱ፣ የትም ድረሱ። ከበረታችሁ አስቀድሱ። ደግሞ በዓላማ ሥጋውና ደሙ ተቀበሉ። ዘመናዊ ክርስቲያን ማለት ከእግዚአብሔር ጋር የሚኖር ቅዳሴ የሚያስቀድስ አስራትና በኩራቱን በታማኝነት የሚሰጥ ማለት ነው። ወደ ኋላ ተመልሰን የምንሰብከው አዲስ ትውልድ ስላለ ነው። ኢየሱስም አያትና አለቀሰላት። ቢሆን ዛሬ ሰላምሽ ነበር። እግዚአብሔር ሆይ እንለምንሃለን። ቆመን ስንናገር ለብሰን ስንሄድ የውስጣችንን ረብሻ የምታውቀው አንተ ነህ። ለኢየሩሳሌም ሰላምን የተመኘህ ጌታ ያንን ሰላምህን በእኛ ቤት እንድታደርገው መልካም ፈቃድ ይሆንልን። በትዳራችሁ ሰላም የሌላችሁ መድኃኔዓለም ሰላም ይስጣችሁ። በስራ ቦታችሁ ሰላም የሌላችሁ፣ በጓደኝነት ሰላም የሌላችሁ ይህ አብሮ በመኖር እየተሞዳሞድን ሳይሆን እየተዋደድን ነው ለመኖር የሚገባው። አሁን የጠፋው የወንድማማችነት መዋደድ ነው። አሁን ገንዘብ አልጠፋም፣ አሁን ወርቅ አልጠፋም። አሁን እንደምታዩት ነው፣ ሁሉ ነገር ሙሉ ነው። የሞላው ግን በወንድም ትከሻ ላይ በመቆም እንዳይሆን ልንጠነቀቅ ይገባል። ሰላም ዛሬ ነበር አላት። እየዘመሩ መጡ ሕፃናት። ዮሐንስ በዚህ ይተባበራል። ወንጌላዊ ቅዱስ ዮሐንስና ቅዱስ ሉቃስ ተባብረው ነው የጻፉት። ኢየሱስ ክርስቶስ ሲመጣ የሀገሩ ሰዎች ሆሳዕና በአርያም ለዳዊት ልጅ መድኃኒት መባል ይገባዋል። ዛሬ በዓሉ ነው። በሉ እስቲ ሆሳዕና በሉ። በአርያም ለዳዊት ልጅ መድኃኒት መባል ይገባዋል። ይሄ መድኃኒት በእናንተ ሕይወት ውስጥ ለዘላለም ይኖርላችሁ። ይሄ መድኃኒት ኤክስፓየርድ አያደርግም። ይሄ መድኃኒት አይቆሽሽም። ይሄ መድኃኒት የጎንዮሽ ጉዳት የለውም። ይሄ መድኃኒት ለዘላለም የሚሆን መድኃኒት ነው። ይሄ መድኃኒት በዘላለም የሚሰራው፣ ይሄ መድኃኒት ገንዘብ ላለው ገንዘብ ለሌለው ዓለም የሚሰራው፣ ይሄ መድኃኒት ልቡ ንጹሕ ለሆነ ብቻ ነው የሚሰራው። ይሄ መድኃኒት ላመነ ሰው ነው የሚሰራው። መጣች አይኔ ላይ
ይህን መድኃኒት ለወለደችልን ለድንግል ማርያም እልልታ ይገባታል፣ ምስጋና ይገባታል። ከሆዷ መድኃኒት የተገኘባት ከሆዷ የሚያጠግብ የሚፈውስ ምግብ የተገኘባት አንቲ ውእቱ መሶበ ወርቅ እንተ ውስቴታ መና እቡአ በዛ ትኩስ የሆነ የሚያድን የሚጣፍጥ ሽታው መዓዛው ልብን የሚሰውር መስዋዕት የተገኘብሽ ድንግል ማርያም ነሽ። እሷ ላይ የመጣ ዘመቻ ዘንድሮ እሷ ላይ የዘመተ ሰይጣን ሄሮድስ ከዘመተባት በላይ ዘንድሮ ድቁናው ኤክስፓየር ያደረገበት ዲያቆን ዘምቶባታል። ይሄ ክብር ዲያቆን፣ ይሄ ክብር ቄስ በዚህ ምድር ላይ ዲቁና በቃኝ አይባልም። መጀመሪያም እንዲሁ አይሰጥም። ከተሰጡትም በኋላ ያላ ማምላክ ምስክሬ እንደው እንዴት እንደው ተዋህዶ ሽሙንሙን ስለሆነች ነው እንጂ እኮ እነዚህ ቁጭ አድርጎ እኮ መጠየቅና ማነጋገር ነው። እንደምን አደራችሁ? የቆማችሁላት ወላዲት አምላክ በክፉ ቀን ትቆምላችሁ። የቆማችሁለት ክርስቶስ ኢየሱስ ይሄ ምድር ወረተኛ ነው። ማግኘት እንዳለ ማጣት አለ፣ ጤና እንዳለ ህመም አለ። በመከራችሁ ቀን ክርስቶስ ኢየሱስ ይቆምላችሁ። ለእያንዳንዳቸው በሉ እስቲ እንደ አቅማቸው ሰጣቸው። ይህ የማቴዎስ ወንጌል ምዕራፍ 24 ገብርኤልን ስንማር የምናጠናው ነው። ምዕራፍ 25 ከቁጥር 4 ላይ ለእያንዳንዳቸው ብሎ እንደ አቅማቸው ሰጣቸው። ለአንዱ ስንት መክሊት ሰጠው? 5። ለአንዱ ስንት ሰጠው? 2። ለአንዱ ስንት ሰጠው? 1። ግን ለእያንዳንዳቸው እንደየምናቸው የሰጣቸው መልስ ስጡኝ። እንደምናቸው ነው የሰጣቸው። ያለ አቅሙ ድቁና ይሸከምና እኔ ዲያቆን ነበርኩ ይለኛል። ያለ አቅሙ ተሸክሞ እኮ ነው እንዴ አቶ ከተባለ በኋላ ዲያቆን ይሆንና ይገዳገዳል። ቤተክርስቲያን መጥቶ ድቁና ገና ሲሆን ከእናት ማህፀን ነው መንፈስ ቅዱስ የሚመርጠው። ካልሆነ ደግሞ የቤተክርስቲያኒቱን ትምህርት ተምረ ነው ዲያቆን የምትባለው። አቶ ይባልና ካህን ይሆናል። እንዳያችሁት እኔው እኮ ቄስ ነበሩ ሆ ይላል። በቃ ሚዲያው ተመችቶታል። በቃ እኛም ቤተክርስቲያን ከመምጣት ይልቅ እዛ ሚዲያ ላይ ነው ቤት ያለ ነው። በሚዲያ ተሰብከን እዛ የሚዲያ ተጠማቂዎች ሆነን እንቀራለን። ያላቅማቸው ምንኩስናን ይቀበላሉ። የው መነኮሳቱኙት እርሊ ሞርኒንግ ሌሊት መጥተው መስዋዕቱን ባርኮ ታቦት ቀድሰው ታቦቱን ዳሰው እኛን ሊባርኩ የቆሙ ካህናት እዩት። የታለ ያ ቲክቶክ ላይ እኔ መነኩሴ ነኝ የሚለው ሰው የታል? የት ቤተክርስቲያን ያለው? ምዕመናን ተረት የሆነውን ነገር መስማት ስላለባችሁ የኦርቶዶክስ ሰባኪ መጀመሪያ ሰባኪ የሚሆነው ዘመድ ስላለው አይደለም። ወንጌላዊ ለመሆን ምርጫው መጀመሪያ የመንፈስ ቅዱስ ነው። ቀጥሎ የሰውየው ውሳኔ ነው። እዚህ ማኔጅመንት ውስጥ ስትመጡ ያሉ አንዳንድ ጉዳዮች አሉ። ስለት አለ፣ ወርቅ አለ፣ ገንዘብ አለ። ይሁዳዊ ባህሪ ያለው ሰው ኦርቶዶክስ ተዋሕዶ ቤተክርስቲያን አውደ ምሕረት ላይ ሰባኪ ሆነው መጽዳት እጁን ወደ ዋንጫው ወደ ወጨቱ መላክ የሚፈልግ ወንጌላዊ ሊቆም አይችልም። ስለዚህ ሰባኪ ነበርኩ ይላችሁ። ተዋሕዶ እንዲህ ናት። ዛሬም በረቷ እነሱ በጅምላ ስለፎከሩባት ሳይሆን ዛሬም ከአፍ እስከ ገደቧ ቅጽሮቿ ሁሉ በልጆቿ ሙሉ ናት። ክብርና ምስጋና ለመድኃኔዓለም ይሁን። እኔ እውነታው እስከሚገባኝ ስለዚህ ያላቅማቸው ስልጣን የተቀበሉ ሰዎችን እየሰማችሁ ከዚህ እስከ ቤተ ክርስቲያን ሀሳባችሁን ገሸሽ አትበሉ። ጉዳችሁን የሚፈላው ኒቆዲሞስ እስከ መስቀል ድረስ የታመነ ባለስልጣን ነው፣ ባለሀብት ነው፣ አዋቂ ነው። መላ ዋሉ አህዱ በዚህ ፈሪሳውያን ስሙ ኒቆዲሞስ መላኮሙ ለአይሁድ የአይሁድ አለቃ ነው፣ የተማረ ሰው ነው፣ ባለጸጋ ነው። ባለጸጋ መሆኑ ከቤተ ክርስቲያን አላስቀረውም። አዋቂ መሆኑን ባለ ዲግሪ መሆኑ ከቤተ ክርስቲያን አላስቀረውም። ሹመኛ ቱባ ባለስልጣን ነበረ የአይሁድ፣ ከቤተ ክርስቲያን አላስቀረውም። እስቲ ድምፃቸውን ልስማ። እግዚአብሔር ሆይ ሆይ ከአንተ መቅደስ በምክንያት የሚያስቀረኝን ያዝልኝ። ከቤተ ክርስቲያን የሚያስቀራችሁን መንፈስ መድኃኔዓለም የያዝላችሁ። ደስተኞች ናችሁ? ምን ነው ልልታችሁ አነሰ ታዲያ? እነሱ አይደለም እነሱ ነው። ገባ ቤተ ኢየሩሳሌም፣ ሕፃናት ዘመሩለት ነው። ሳትዘምሩ እድሜያችሁ ከ15 ወደ 20 የሄደ ሰዎች ተጠንቀቁ። ሳትዘምሩ ከ20 ወደ 25 የተሻጋገራችሁ ሰዎች ሳታስቀድሱ ምን የመሰለ ካቴድራል ላይ ስማችሁ ተጽፎ
አንድ ቀን ያላስቀደሳችሁ ሰዎች ተጠንቀቁ። እግዚአብሔር በነገር ጎብኝቷችሁ ሁሉ ነገራችሁ ተሳክቶ የክርስትና ቀን ብቻ የቆረበ ሰው እዚህ ውስጥ ይኖራል። የክርስትና ወዳጄ ቁርጡን ልንገርህ፣ እርጥብ ስጋ ከእጅ ላይ ወድቆ መሬት አፈር ይዞ እንደሚነሳ ሁሉ ሰው ድምፃችሁን ልስማ፣ ከማሰብ በሉ፣ ከመናገር፣ ከማድረግ ከነዚህ ሰው ሊጸዳ ስለማይችል ንስሐ ገብተህ ከአምላክ ጋር ኑር። ዓመታዊ የሆሳዕናን በዓል አክባሪ ብቻ አይደለም። አንተ መቅደስ ውስጥ ገብተህ አብለህ የመለኮት ዙፋን መሆን አለብህ። ቁርጡን ነው የምነግርህ። እኔ ነፍሴ የተጨመረልኝ እንድደራደር አይደለም። ብዙዎች መዳን አለብን። ብዙዎቻችን የውጭ ክርስቲያኖች ነን። የአውደ ምሕረት የጉባኤ ብቻ ክርስቲያኖች ነን። ግባና ቅዳሴውን አብረህ አስቀድስ። የዕጣኑ ሽታ ማገው፣ ጸበሉን ግጥም አድርገህ ጠጣ። ለቅዱስ ቁርባን አብቃኝ እባክህ ብለህ ጸልይ። እድሜ የተጨመረልህ የእሱ ዙፋን እንድንሆን ነው። እንዲህ ውጭ ቁጭ ብለን ደጅ የምንጠናውን የውስጡን በረከት እንድንቀበል መድኃኔዓለም ይርዳን። አትፈልጉም? የማን ፈቃድ ይሁን? ሙሽራው ሲመጣ መታወቂያው ቅዱስ ቁርባን ነው። ሙሽራው ሲመጣ አብረኝ መዘመር የምትፈልግ ከሆነ እንዲህ እንዳማረብህ፣ እንዲህ ጸጋ እንደበዛልህ፣ እንዲህ ጎሽ አቦ እንደተባልክ ደግሞ በእግዚአብሔር ፊት ሞገስ ይኑርህ። ይህ ነው ሕይወት የሚባለው። ሕፃናት ዘመሩ ነው። ሳትዘምሩ ሳንዘምር እድሜያችን አይለቅ። ማምላክን ዝቅ ስንል እኮ እንዴት ከፍ እንደሚያደርግ፣ እልል ስንልለት እንዴት ምስጋናችን እንደሚቀበል፣ ጎንበስ ስንል እንዴት አንድ ክርስቲያን ጎንበስ ብሎ ሲነሳ በረከት አፍሶ ነው የሚነሳው። መቆማችሁን የመነኮሳት እዚህ በሌሊት መጣችሁ በመጣችሁ ቅዝቃዜ በመጣችሁ በለበለባችሁ የአየር በረዶ ቅዝቃዜ ልክ አይደለም። ከዛ በላይ ጤናችሁን መድኃኔዓለም ይጨምርላችሁ። ሕፃናት ሲዘምሩ አንዳንድ ሰዎች አኩራፊዎች ተነሱ። አሁን እዚህ ውስጥም አላቸው አጉረምራሚዎች። አይለቁንም እንዴ? አንሄድም እንዴ? የት ነው የምትሄደው? የት ምን ልሄጃለን? ከጌታ ሆይ በዚህ መኖር ለእኛ መልካም ነው። ኢየሱስ ላይ አኮረፉ። ሕፃናቱን ሕዝቡን ዝም በሉ በላቸው። በዛ ላይ ዘንባባ ይዘው፣ በዛ ላይ የዛፍ ዝንጣፊ ይዘው፣ አረ ዛሬማ ሕዝቡ አብዷል ለኢየሱስ ክርስቶስ በሏ። ልብሱን እያወለቀ ያነጥፋል። ያስኮርፋል ነው ያናድዳል ነው። ነይኔም የማርያም መዝሙር እንዴት ያናድዳል! ይለይብኛል ሚካኤል ብሎ መዘመር ምን ያናድዳል? ሐዋርያው መነኩሴ የመረጡ ሥላሴ ብሎ ማመስገን ምን ያናድዳል? ሥላሴ የተትረመመ ነገር ብሎ መዘመር ምን ያበሳጫል? እናት አረጀችም አፈጀችም ቆንጆ ናት እናት ለልጇ። እናት ላይ እንደዚህ እንደው ዘመቻ መምጣት ምን የሚል ነው? አኮረፉ። ጌታ ሆይ አሉት። ፈሪሳውያን በጣም በጌታ ጊዜ ከ6,000 ቁጥር በላይ ነበሩ። ድምፃቸውን ልስማ። ፈሪሳውያን የሚባሉት ዲፓርትመንቶች አምልኳቸው የሙሴ ሕግ መከተል ነው። ቢሆንም ግን በእግዚአብሔር ሕግ ላይ በሏ የራሳቸውን ሐሳብ የጨመሩ ሰዎች ናቸው። በማን ሕግ ላይ? መልስ ስጡኝ። በማን ሕግ ላይ? አሁን የተቸገርነው እኛ ቤተክርስቲያንም እንደዚህ ነው። በተዋህዶ ሐሳብ ላይ ሌላ ሐሳብ የሚጨምሩ ወይ ይቀንሳሉ ወይ ይጨምራሉ። አይቻልም። ጥንቅቅ ብላል መከተል ካቃተ ተማርከ መሄድ ነው እንጂ ተዋህዶን አድሳለሁ ብለህ አትቆለጅለች። አያያዝ ማሳመር ብቻ ነው የሚጠበቀው። ፈሪሳውያን እንደዚህ ናቸው። ከዛ ደግሞ ሌላ ሰው አይፈልጉም። ድምፃችሁን ልስማ። አሁንም ጨርሻለሁ። የተማሩ ናቸው በሉ። የተማሩ ናቸው፣ ባለጸጎች ናቸው፣ ባለስልጣን ናቸው። እነዚህ ሶስት ነገሮች ከሌላችሁ ፈሪሳውያን አይፈልጓችሁም። ወግ አጥባቂ ናቸው። መጡ ፊት ለፊት ክርስቶስ ጋር። ሕፃናት ሲያመሰግኑ ታዩና አንተ ጌታ ኢየሱስ የሕፃናቱ እኮ ያመሰገኑ ነው። ሕፃናቱን ዝም ስንላቸው ትላልቆቹም ልብሳቸውን አንተ እስቲ እግዚአብሔር ሆይ ወዳጅ ነው ብሎ ከሚቃወመኝ ሰው አንተ ጠብቀኝ። መድኃኔዓለም ከወዳጅ ጠላት ይጠብቃችሁ። እነሱ የሙሴ ሕግ ተቀባዮች ነን ባዮች ናቸው። ክርስቶስ ላይ ግን ዘመቻ የቀረቡ ናቸው። የእያንዳንዳችን ቤት እየፈረሰ ያለው በማናቃቸው የቅርብ ሰዎቻችን ምክንያት ብቻ ነው። ጸልይ፣ ለዚህ መድኃኒት ጸልይ። ከእግዚአብሔር ጋር ተጣበቅ። ትዳር እንዳይፈርስ፣ ልጆች እንዳይበተኑ፣
በሐራጅ ቤት እንዳይሸጥ የሰጣቸው ሰዎች እንደገና እንስጥ ወይ ብለው እንዳይስቁብህ ከእግዚአብሔር ጋር ህብረት ይኖርህ። ፈሪሳውያን እንዲህ ክፎች ናቸው። የተማሩ ክፎች፣ የባለጸጋ ክፎች፣ የባለስልጣን ክፎች ናቸው። ኢየሱስም በቃ ዝም በሉ በላቸው። ጨርሻለሁ ያዕቆብዬ ጨርሻለሁ። አደከምኳችሁ። መድኃኒዓለም ከሁላችን ጋር ይሆንልን። አስተዳዳሪው ኮስታራ ስለሆኑ ከአንድ ወር በላይ ነው ያስጠነቀቁኝ። እዚህ ድረስ ተሸክሜ መጥቼ ደግሞ ይዤ የመጣሁትን የጌታን ቃል ሳልናገር አልሄድም። እንዴት እንደምታምሩ ልነግራችሁ አልችልም። ቀና ብላችሁ የምትሰሙት መድኃኒዓለም የማትናገሩትን የውስጣችሁን ጩኸታችሁን ይስማችሁ። የዛሬ ዓመት ተደርጎልኛል ለማለት ያብቃችሁ። ወገኖቼ ኢየሱስ ክርስቶስ ተዋህዶ አይለመዱም፣ አብረው ይኖሯቸዋል እንጂ የዛሬ ዓመት ነበርኩኝ ተብሎ የሚኬድበት በዓል የለንም እኛ። የዛሬ ዓመት እኮ ዘንባባ ስሬ ነበር ተብሎ ዘንድሮ አይወድቅም። ዛሬ ዓመት አስቀድሼ ነበር ተብሎ ዘንድሮ አይቀርም። አጉረመረሙ። ዝም በሉ በላቸው አላቸው። ሄዱና ዝም በሉ፣ የተማረ ምቀኛ፣ የባለስልጣን ምቀኛ፣ የባለጸጋ ዝም በሉ አላቸው። ሕፃናቶቹ ባሰባቸው። ሆሳዕና በአርያም በቃ መዘመር እልልታው በዛ። እስቲ እልልታ ይታል እናንተ የለማ እናንተ ይሄ እልልታ በሉ እስቲ የሚያበሳጨው ሰይጣንን ብቻ ነው። ማንን ብቻ? ምስጋናው ለማ ስለሆነ የታል ታዲያ? ይህን ቀለል አድርጌ ለማስረዳት ሰምታችኋል፣ ታውቃላችሁ። በእጃችን ላይ ባለው ሞባይል ነው እኮ ጉድ የሚሰሩ። አስማማ አቤት! ኢትዮጵያ ሕዝብ እንዴት እንደሚያሳዝነኝ እኔ እኮ የሚያሳዝነኝ እዛም ነው እዚህም ጌታ ላንተ ገልጦልኛል ይለዋል። ስላንተ ገልጦልኛል ይላል። ደግሞ የጅል መዓት ተሰብስበው እንደው ምን እንደሚያደርጉ እኮ ነው። የአሁኗ ጓደኛ ይለዋል። ጌታ ሰው ይለዋል። የአሁኗ ጓደኛ ከአሜሪካ ነው የምትመጣው፣ የጌታ ሰው ከጂንካ ነው የምትመጣው ይለዋል። የሚያሳዝነው ህዝቡ አሜን ይላል። አያሳዝንምኛል? በአሜሪካና በጂንካ መካከል ያለው ርቀት 790,000 ማይልስ አሜን ያሰኛል። አሁን ለዚህ ህዝብ ያልተለቀሰ ለማን ነው የሚለቀሰው? እስቲ አሳፍሩኝ፣ ጨርሻለሁ። በየትኛውም ገዳማትና አድባራት አላችሁ ጸበሎቻችን እንደሚያድኑ ምስክሮች ናችሁ አይደላችሁ? እርግጠኞች ናችሁ? ያድናሉ ጸበሎቻችን? እሺ፣ የእናንተን ዊትነስ የእናንተን ምስክርነት ካገኘን የእኛን ጸበል ውሃ ነው እያሏቸው እነሱ ሃይላንድ ሲሸጡላቸው ከዚህ በላይ ምስኪን ህዝብ አለ ወይ? አያሳዝንም? በተራ የምትመጣውን ውሃ የቧንቧ መክፈል ያቃተው ሰው እዛ እየተሻማ ባካችሁ ሃይማኖታችሁን ጠብቁ። ቤተ ክርስቲያኑ ሲሪየሱ ነው። ሃይማኖታችሁን ግን መጀመሪያ ጉዳይ አድርጉ። ብታገቡ ባታገቡ፣ ቢኖራችሁም ባይኖራችሁ ሃይማኖቱን የያዘ ሰው ከእግዚአብሔር ጋር መኖር ይችላል። እና ምቀኛ አይጠፋም። እኛም ምቀኞች አሉብን። ተዋህዶ በጣም ምቀኞች በዝተውባታል። አንድ ግለሰብ ነው አዟዟረው ሀገሩን ሁሉ። አንድ የተዋህዶ ልጅ አንድ መጽሐፍ መጀመሪያ የራስን አምነው ቀጥልና የነሱን አምነው። እውነት ተዋህዶን የምትወዳት ከሆነ ዶግማዋን ቀኖናዋን እወቅ። ሁላችንም በእውቀት እንዲሞላን መድኃኒዓለም በተዋህዶ እውቀት ጥበቡን እንዲገልጽልን መልካም ፈቃዱ ይሆንልን። ካልሆነ በስተቀረ እነሱ እንደሆነ ምንም በቃ አሁንም አልቻሉም። በቃ ምንም ጫካውንም ወስደውታል፣ አደባባዩንም ወስደውታል፣ የሆነ ኮንቴነሩንም ሁሉንም ወስደውት ግን አልሆነም እስካሁን። እኛ ደግሞ ሙሉ ነን። ክብር ለመድኃኒዓለም ይሁን ነው። እኔ እዛ ላይ ነው ስለነሱ አሁን የምናገረው ለጸናችሁት ኦርቶዶክሳውያን አይደለም፣ በተራ ለሚወሰዱት ነው። በተራ ለሚወሰዱት፣ በድራማ ለሚወሰዱት ተዋህዶ ምቀኛ ቢበዛባትም በአንድ ሰው ይቀደሳል።
ማምላክን ከ8 ዓመት በኋላ ወደ ውጭ ሀገር ሄጄ ነበረ። ወደዚሁ ቅርብ ሀገር ምዕመናን በተለይ ድምፅ ማጉያ ቅዳሴ እየሰማችሁ እቤት ለምትተኙ ሰዎች እኔን ጥሉኝና የተዋህዶን ድምፅ ስሙ። ቅዳሴ እየተቀደሰ ፊልም እያያችሁ ቤት የምትተኙ ሰዎች ስራ የምትሄዱትን አልናገር፣ ትምህርት ቤት ለምትሄዱት አልናገር። ከራሳችሁ ከቤታችሁ ጣራ ላይ የሚመጠን ግርም ተሳትለትም ተወረድ መንፈስ ቅዱስ ምን ተሰማይ እያለ ካህኑ ጆሮ ዳባስ ልበስ ብለህ ብሉቱዝ ጆሮ ላይ ሰክተህ ቅዳሴ የምትቀር ሰውዬ አንድ። ሁለተኛ እሑድ ጠዋት ማተብ አንጠልጥለህ ኳስ ቅሪላ የምታለፋው ሰውዬ እወቅ። ዛሬ ጦጦ የመጣው ይሄን ጉድህን ልትሰማ ነው። በእሑድ ጠዋት የተዋህዶ ልጅ መቁረብ ሲገባ ማስቀደስ ሲገባ ባይሆን እንኳን ኳስ ሲጠልዝ ይውላል። እስቲ እናንተ ፍረዱ። ይገባል? ምን ነው ሁላችሁም እንደዛ ናችሁ? እሑድ ጠዋት እኛ የት ነው መገኘት ያለብን? ታዲያስ አያችሁ እናንተ ጋር ያለውን ችግር እኛ ጋር ስትመጡ ደግሞ ታቦት አቁመን እንዲህ ነው ይሉናል ለምትሉት አይደለም። እናንተ ስትመጡ ክፉም ደጉም ይነገራቸዋል። ስለዚህ ሃይማኖታችንን ጠብቀን እንያዝ። ካወቅን ማንም አይደርስብንም። ባናቅ እንኳን ግንባራችን ብቻ በቂ ነው። ዝም በሉ በሏቸው አሏቸው። እነሱ ዝም ቢሉ አለ ጌታ። ድምፃችሁን ልስማ። እነዚህ ሕፃናት በሉ ዝም እንዲሉ ብታደርጉ ድንጋዮች ያመሰግናሉ። ምኖች ያመሰግናሉ? ምኖች ያመሰግናሉ? ለዚህ ጌታ ክብርና ምስጋና ይግባ። ያመሰግኑታል። ባህር እኔ ወጎየት ወርዳኖስን ይገባ ድሬው ባህር ወደ ታች ሸሽተዋለች። አድባር አንፈራት ከመሃራጊት ተራሮች እነ ፈረስ ዘለውለታል። ምን ችግር አለ? ስለዚህ ኢየሱስም ወደ ኢየሩሳሌም ገብቶ አሁን የዛሬው በዓል እዚች ጋር ነው የሚቆመው። እየዘመሩ ብሏ ተከተሉት። በቃ የዛሬው በዓል የዝማሬ ቀን የነፃነት ቀን ነው። መድኃኒት ሆይ አሁን አድን ነው። መድኃኒት ሆይ አሁን ይቅር በል ነው። መድኃኒት ሆይ አሁን ፈውስ ነው። መድኃኒት ሆይ አሁን አድን ነው የዛሬው ቀን። መዳን ለሚገባን ለኛ እንደ ዘኬዎስ የዛሬዋ ቀን ለኛ ትሆነልን። የዛሬው ቤቱን የሞላችሁለት ሁላችሁ ዛሬ መዳን ለእናንተ ነው የሚለውን የምስራች ያሰማችሁ። የዛሬ ዓመት ሁላችንም በሰላም ያደርሰን። ይህ ማን ነው ብላ የተናገረችው ኢየሩሳሌም በማቴዎስ ወንጌል በምዕራፍ 21 ቁጥር 12 ላይ ይህ ማን ነው ምድር የተንቀጠቀጠለት፣ ሕፃናት በአንድነት ያመሰገኑት፣ ሕፃናት ፍርሃታቸውን የጣሉለት፣ ትላልቆች ክብራቸውን የተውለት፣ ኢየሩሳሌም በሙሉ በአንድ ላይ ያመሰገነችው ይህ ማን ነው ተብሎ ሲጠየቅ ይህ የገሊላው የናዝሬቱ ኢየሱስ ክርስቶስ ነው ተብሎ አምላክነቱም ጌትነቱም በለበሰውም ሥጋ ሰውነቱም የተመሰከረለት ትልቅ በዓል ነው። ይህም በዓል ሁላችንም ካከበርን የተዘመረለትን ከዘመርንለት እልል የተባለለትን እልል ካልንለት በረከቱን ካገኘው በኋላ ከዛሬ ከሰዓት ጀምሮ ደግሞ ወዴት እንሸጋገራለን? ቅድም ወደ አነሳሁት ርዕስ ነው። ሞቱን በሚመስል ሞት በሏ። እናንተ ረስታችሁታል። እኔ ዞሬ መጥቻለሁ ከ31 ደቂቃ በኋላ። ሞቱን በሚመስል ሞት በሉ። ከእሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ከእሱ ጋር እንሆናለን። ለፋሲካን እንድንደርስ የእሱ መልካም ፈቃድ ይሆንልን። አሁን ዕለት የዘመሩለት ሰዎች በነዛ አደርባዮች 582 ካድሬዎች አማካኝነት እየተከፈላቸው ደግሞ ዓርብ ዕለት ስቀለው ብለው ጮኸዋል። እኛ የምስጋና ብቻ ሰዎች እንድንሆን እግዚአብሔር ይርዳን። ወንድማችንን በአደባባይ ከመስቀል በወንድማችን ደም ከመቀለድ እርስ በርስ ከመበላላት መድኃኔዓለም ሕይወታችን ይጠብቅልን። እስቲ ድምፃቸውን ለስማ። እግዚአብሔር ሆይ በሉ። ሀገራችን ኢትዮጵያን ሰላም አድርግልን። የሰላም ምድር ካልሆነች በስተቀር አሁን ብንደሰኩረው ብንደባብቀው ብንሸፋፍነው ምንም በሽማግሌ ቢታለል ከረባት በለበሱ ቢታለል ምንም የዚች ሀገር ችግሯ አንድ ነው። እሱም መታረቅ ነው። ምንድን ነው? ምን ማላችሁ? ምን ነው? 4 ሰዎች ቢታረቁ እኮ ሀገር ሰላም።
እዚህኛ ስንናገረው ነው ለምታቆርጡት። እነሱ የሚሉትን እኮ ነው የምናገረው። 1,700,000 ሰው አልቆ ሰው አይታረቅም። ምን የተጠበቀው? ምን የሚፈለገው? ምን የሚጠበቀው? ስለዚህ በላይም ላለነው በላይም ላሉትም በታች ላለውንም መሀል ላይም ላለነው ለኢትዮጵያውያን መድኃኔዓለም ሰላም ይስጠን፣ መረጋጋቱን ያድለን፣ ዳግም ከመቋሰል ዳግም ደም ከመፍሰስ ምድራችን ይጠብቅልን። መድኃኔዓለም ለተጨነቁ ይድረስላቸው። በሆስፒታል ለወደቁ አግኝተው ላጡ ወልደው ለመከኑ ግራ ለተጋቡ ሁሉ የዛሬው መድኃኒት የተባለ ኢየሱስ ክርስቶስ በቤታቸው ሰላሙን ይስጣቸው። የድንግል ማርያም የእንጦጦዋ ማርያም ውለታ ያለባችሁ መድኃኔዓለምን አመስግኑ። አንድ ጊዜ ላስቸግራችሁ ጣል አድርጉ ራሳችሁንና ሞቱን በሚመስል ሞት ነው ከእሱ ጋር ከተባበርን፣ ትንሣኤውን በሚመስል ትንሣኤ ከእሱ ጋር እንሆናለን። ስለዚህ ከነገ ጀምሮ ሕማማት ነው። ከዓርብ በቤቴ እንደው እኔ ካሜራ ፈርቼ ነው እንጂ ዓርብ እንዴት ቀስተ ደመና ካንጋሮ አዲስ አበባ ፎም ማርያም እሱ ተሸክማችሁ ቤተክርስቲያን ድረስ ምን ያስመጣችኋል? ትንሽዬ በቃ ላው አንችልም፣ ስጋችን ደካማ ነው። ግን ትንሽዬ በቃ ለስለስ ያለች ፍራሽ ትበቃለች። እኛን ሁላ እኮ ታጓጉናላችሁ ይዛችሁ ስትመጡ። ያው ዓርብ ሰኞ ነው የሚጀምረው። ከዛሬ ማታ ነው ሕማሙ የሚጀምረው። ሥላሴ ይኸው ሊቃውንቱ አሉ። ለእነሱ አምላክ ስል ነው ምጮህ የምናገረው። ከዛሬ ማታ ነው የሚጀምረው ግብረ ሕማሙ። ስለዚህ ከሰኞ ጀምሮ ሰኞ አርሊ 9:30 ሰማያዊ አህያ ሆድ ሲመስል ቤተክርስቲያን ክፍት ነው። 2-3 እየሆናችሁ ሂዱ። በቃ ይህን ሳምንት እነሱ በቃ እንወደው የለም አድኖን የለም ሞቶልን የለም ተቀብሮልን የለም ተነስቶልን የለም ማተብ አስረን ክርስቲያን ነን ብለን የለም። በቃ የሕማማት ዕለት ከሰኞ ጀምረን ጠዋት፣ ቀን፣ ማታ በሚመቻችሁ ሰዓት አሉ እኮ ምርጥ ክርስቲያኖች አሉ። ዝናብ እየዘነበ የሚያስቀድሱ 2 ወር ሙሉ ከቤተክርስቲያን በር ያልጠፉ ግን ጥቂቶች ናቸው። ስለዚህ ዓርብ ብቻ ጠብቁ። ከሰኞ ጀምሮ ሕማማቱን ምዕመናን ወርጄ የምነግራችሁ እኮ እያመለጠን ያለው እውነት ይሄ ስለሆነ ነው። እንዲህ አድርገን ሕማማታችንን ጨርሰን የጸሎተ ሐሙስ ተቀበሉ፣ ዓርብ ስገዱ፣ ትንሣኤ ቤተ መቅደሱን ሙሉት። ምን ትሰራለህ ቤት? በቃ እሺ በቃ የተፈረደባት ያቺ ምስኪን ዶሮ ከሆነች በቃ ለጊዜው ረገጥ አድርጋት በቃ። እሺ ሴቶቹ ይስሩት፣ ወንዱ ምን ትሰራለህ አንተ? ድስት ስር በቃ ና ቤተ መቅደስ ልጆችን ይዘና ሙላው መቅደሱን። ትንሣኤ ከሌለ አመነ ሲባል በቃ ዘምር አብረህ። የካህናቱን ድካሜ እንጂ የሊቃውንቱን ድካሜ እንጂ ያደርሰን እንጂ በሏ። ከቤተ መቅደሱ አንቀርም፣ ቃላችን ነው። እንተያያለን። የዛ ሰው ይበለን። አመስግኑ እግዚአብሔርን፣ ሁላችሁም አመስግኑ። የመጨረሻ ማሳሰቢያ፣ የፍቅር ማሳሰቢያ ነው ያለኝ። ሞቱን በሚመስል ሞት ከእሱ ጋር ከተባበርን አለ ጳውሎስ፣ ትንሣኤውን በሚመስል ትንሣኤ ከእሱ ጋር እንሆናለን ብሏል። በሞቱ ስንተባበረው ትንሣኤውን ያሳየናል። ላልጾመ ፋሲካ ላላዘነ ደስታ ስለሌለ ጾሙ፣ ጸልዩ። ዛሬም ተቀላቀሉ። ክፍለ ከተማ እየቀየራችሁ አሳ ስትበሉ የነበራችሁ ወይን ችግር የለውም እያላችሁ ትጎነጩ የነበራችሁ ከዛሬ ማታ ጀምሮ ዝጉ። ሕማማቱን እንደምንም ተንፏቀን ለትንሣኤው እንድረስ። ስጋ ደካማ ነው፣ ምንም ልጅ ነው። ብንበላም ባንበላም ለክርስቶስ ነን። በረከት እንዳይቀርብን ነው። እንጦጦ ማርያም ሁሌ በሯ ተከፍቶ እንድትኖር ስመጣ በሯ ተከፍቶ እንደንዳይ እፈልጋለሁ የምትሉ እጃችሁን አውጡ። እቺ መቅደስ፣ እቺ ቤተክርስቲያን አመስግኑት አምላካችሁን በዛው። ብዙ አመስግኑ የምላችሁ ዛሬ ምስጋና ቀን ስለሆነ ነው። ማሳሰቢያ ያስፈልገው። ፉክክር ላይ ነው ያለ ነው መታወቁት። ስለዚህ እናታችን ንጉሳችን ከነ ንግስቲቱ የሰሩት ማንነት ያለው አሻራ እዚህ ታሪክ አለ። አንዳንድ የልማት ስራዎች ጀምረናል። ደብሩ እንደዚህ በዓመት ስትመጡ የእመቤታችን ስትመጡ ካልሆነ ያው የምታውቁት እውነት ነው ያለው። ከመጣችሁ አልቀረ እግዚአብሔር ሆይ በሏ። በእግሬ ቆሜ
ያመሰገንኩህን ተቀበልልኝ። በእጆቼ ያመሰገንኩህን ተቀበልልኝ። በአንደበቴ እልል ያልኩልህን የታለ እስቲ እሱ